ብፁዓን አባቶቻችን እኛ ልጆቻችሁ እንዲህ እንላቸዋለን። በሰላም ያስጀመራችሁ መንፈስ ቅዱስ በሰላም እንዲያስፈጽማችሁ ቅዱስ ፈቃዱ ይሁንልን። ብፁዓን አባቶቻችን ከሰው የወጣችሁ አይደላችሁ፣ ነገር ግን ከሰው ብትወጡም የተለያችሁ ናችሁና መንደርተኛ ሐሳብ እንዳይገዛችሁ፣ ይሄ ክልል ግዛት እንዳያጠቃችሁ አደራ እንላችኋለን። መንፈስ ቅዱስ የተሞላበት ጉባኤ እንዲሆን በልጅነታችን እየጸለይን እናሳስባለን። አባቶቻችን እባካችሁ ለኔ ይጠቅመኛል የምትሉት ሰው አትሹሙብን። ለኔ ይሆነኛል የምትሉት ሰው አትሹሙብን። ለቤተ ክርስቲያን ይጠቅማል፣ ለሀገር ይጠቅማል፣ ቤተ ክርስቲያኒቱን ከፍ ያደርጋታል፣ ወደ ድሮ ወደ ቀደመ ክብሯ ይመልሳታል። በነገራችን ላይ የቤተ ክርስቲያኒቱ ክብር ያለ እንዳይመስላችሁ። አሁን በጣም ታች ወርደናል። ይሄው የሆነበት አንዱ ምክንያት የእናንተ የብፁዓን አባቶች አስተሳሰብ ነው፣ አመለካከት ነው። ስራ አስኪያጅ የምትሾሙት ለኔ ይሆነኛል የምትሉት ነው። ለቤተ ክርስቲያን ይሆናል የምትሉት አይደለም። ለሀገር ይሆናል የምትሉት አይደለም። ለኔ ይሆነኛል፣ ይታዘዘኛል፣ አድርግ የሚለውን ያደርጋል። ከዚህ አስተሳሰብ ውጡ። ከዚህ አስተሳሰብ ካልወጣችሁ አባቶቻችን በምንም ታምር ልዕለ ቤተ ክርስቲያን፣ የቤተ ክርስቲያን ልዕልና፣ የቤተ ክርስቲያን ክብር አይመጣም፣ ሊመጣ አይችልም። መምጣት የሚችለው እናንተ ለቤተ ክርስቲያኒቱ ይጠቅማል የምትሉትን ሰው መምረጥ ስትችሉ ነው፣ ማድረግ ስትችሉ ነው። አሁን ከጠቅላይ ቤተ ክህነት ስራ አስኪያጅ ጀምሮ ምርጫ ታደርጋላችሁ፣ አጀንዳም ይዛችኋል። አባቶቻችን እባካችሁ ለቤተ ክርስቲያን ይጠቅማል የሚለውን እስቲ ምረጡልን። ቤተ ክርስቲያኒቷን ከፍ ያደርጋታል የምትሉትን አባት ምረጡልን። ለኔ ይሆነኛል ምን ያደርግላችኋል? ቢያንስ ለቤተ ክርስቲያን ይሆናል በሉ እንዴ። እናንተ እኮ የምትኖሩት ቤተ ክርስቲያን ስትኖር ነው። አባቶቻችን አትዘንጉ። ምዕመናን ሲኖሩ እናንተ ትኖራላችሁ። እኛ የምንኖረው እኮ ቤተ ክርስቲያኒቱ ስትኖር ምዕመናን ሲኖሩ ነው። የሚሞቱልን ምዕመናን እኮ አሉ፣ የሚነጠፉልን ምዕመናን አሉ። እኛ ባጠፋነው ጥፋት፣ እኛ በሰራነው በደል ሁሉ እኮ ቀድሞ የሚሞቱ ለሃይማኖታቸው አንገታቸውን የሚሰጡ ምዕመናን አሉ። ታዲያ እናንተ ደግሞ ለነዚያ አባት ናቸው አይደለ? አባት ስትሆኑ ደግሞ ለልጆቻቸው የሚሆን አባት መረጡልን። ለእናንተ ሐሳብ የሚስማማ አይደለም። ለቤተ ክርስቲያኒቱ ልዕልና፣ ለቤተ ክርስቲያኒቱ ክብር የሚመጥን አባት አድርጉልን። አስተዳደር የሚችል አባት፣ ፍትህ ርትዕ የሚያደርግ አባት፣ በእውነት ከክልሉ ለመጡ ሰዎች የሚረዳ አይደለም ምንፈልገው። እሱ ከተወለዱበት ለመጣ የሚረዳ አባት አለ ምንፈልገው። ለሁሉም የሚሆን አባት። አባትነታችን እኮ እናምናለን፣ ግን በስልጣን ደረጃ ስንመለከት ደግሞ ይህ ችግር ነው። ይህ ችግር መቅረት አለበት። ከመንደርተኝነት አስተሳሰብ፣ ከክልላዊነት አስተሳሰብ ካልወጣ የቤተ ክርስቲያኒቱ ክብር አይቀጥልም። በእውነት እኛ ታች ያለን ልጆቻችሁ እናንተን እናያለን። አንጋጠን ወደ እናንተን የምንመለከተው፣ ከፍ ስንል እግዚአብሔር ነው የምናየው። ከእግዚአብሔር በታች ግን እናንተን ነው የምናየው። እናንተን የምናይበት ምክንያት ደግሞ አባቶቻችን ስለሆናችሁ ነው። ልጅ አባቱን ይመለከታል፣ ያያል። አባት ደግሞ ለልጆቹ በእኩል ዓይን ካላየ፣ አባት ለልጆቹ የሚያዳላ ከሆነ፣ አባት ለልጆቹ በእኩል የማይደርስ ከሆነ ልጆች ይበደላሉ፣ ልጆች ይጎዳሉ። ልጆች ከተጎዱ ደግሞ እናት ትጎዳለች። እናት ቤተክርስቲያን እንዳትጎዳ እባካችሁ አባቶቻችን ክብረ ቤተክርስቲያንን ጠብቃችሁ አስጠብቁልን።